ሰላም የተወደዳችሁ የኦሌ ስፖርት ቤተሰቦቻችን እግር ኳስን የተመለከቱ መረጃዎችን ልናደርሳችሁ ተገኝተናል። መረጃዎቹ ሁልጊዜ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ መከታተል ትችላላችሁ። በዛሬው ዝግጅታችን የምንዳስሰው በአፍሪካ ዋንጫ ተጫዋቾቻቸውን በማጣታቸው በከፍተኛ ሁኔታ የሚጎዱ የፕሪሚየር ሊግ ክለቦች ደረጃን ይሆናል። የአፍሪካ ዋንጫ በአፍሪካ ውስጥ ካሉ ትልልቅ የእግር ኳስ ውድድሮች አንዱ ነው። ውድድሩ ከታህሳስ ወር መጨረሻ 2025 እስከ ጥር አጋማሽ 2026 ድረስ በሞሮኮ አስተናጋጅነት ይካሄዳል። ይህ ወቅት ለእንግሊዝ ፕሪሚየር ሊግ በጣም ወሳኝ ጊዜ ነው። ክለቦቹ ብዙ የሊግ ግጥሚያዎችን፣ የካፕ ጨዋታዎችን እና አንዳንዴም የአውሮፓ ውድድሮችን የሚያደርጉበት ሰዓት ነው። የአፍሪካ ዋንጫ ሲጀመር አፍሪካውያን ተጫዋቾች ለሀገራቸው ብሔራዊ ቡድን ለመጫወት ክለባቸውን መልቀቅ አለባቸው። ይህ ማለት አንዳንድ የፕሪሚየር ሊግ ክለቦች ለበርካታ ሳምንታት ያለ ወሳኝ ተጫዋቾቻቸው ይቆያሉ ማለት ነው። አንዳንድ ቡድኖች አንድ ተጫዋች ብቻ ሲያጡ፣ ሌሎች ደግሞ ቁልፍ ተሰላፊዎችን ጨምሮ ብዙ ተጫዋቾችን ያጣሉ። በዚህም ምክንያት ጎል.ኮም የተሰኘው ድህረ ገጽ የፕሪሚየር ሊግ ክለቦችን ተጫዋቾቻቸውን በማጣታቸው በሚደርስባቸው ጉዳት መጠን መሰረት ደረጃ ሰጥቷቸዋል። ደረጃው ከግምት ውስጥ ያስገባቸው ነጥቦችን ስንመለከት ለአፍሪካ ዋንጫ ቡድኑን ለቀው የሚሄዱ ተጫዋቾች ብዛት፣ ተጫዋቾቹ ለክለባቸው ያላቸው ወሳኝነት፣ ክለቦቹ ያላቸው ተተኪ ተጫዋቾችን ሲሆን ከዚህ በመቀጠል በደረጃ ጥቂት ተጽዕኖ ከሚገጥመው ክለብ ጀምሮ ከፍተኛ ክፍተት እስከሚያጋጥመው ክለብ ድረስ እንመለከታለን። 14ኛ ማንቸስተር ሲቲ። ወደ አፍሪካ ዋንጫ የሚሄዱ ተጫዋቾች ብዛት 2 ሲሆኑ ተጫዋቾቹም ኦማር ማርሙሽ ለግብፅና ራያን አይት ኑሪ ለአልጄሪያ ናቸው። ማንቸስተር ሲቲ 2 ተጫዋቾችን ቢያጣም ይህ በቡድኑ ላይ ትልቅ ተጽዕኖ አይኖረውም። ሁለቱም ተጫዋቾች በዚህ የውድድር ዘመን በቋሚነት የሚሰለፉ አይደሉም። ሲቲ በእያንዳንዱ ቦታ ላይ ጥራት ያላቸው ብዙ ተጫዋቾች ስላሉት እነዚህ ተጫዋቾች ባይኖሩም በቀላሉ የሚተኩ ናቸው። ስለዚህ ሲቲ ዝቅተኛ ተጽዕኖ የሚያርፍበት ክለብ ተብሏል። 13ኛ ቶተንሃም ሆትስፐር። ወደ አፍሪካ ዋንጫ የሚሄዱ ተጫዋቾች ብዛት 2 ሲሆኑ ተጫዋቾቹ ፔፕ ማታር ሳር ለሴኔጋል እና ኢቢሱማ ለማሊ ናቸው። ቶተንሃም ሁለቱም የአማካይ ተጫዋቾቹን ያጣል። ሁለቱም በቅርብ ጊዜ በተለያዩ ምክንያቶች በቋሚነት እየተጫወቱ አይደለም። ትልቁ የምስራች ለቶተንሃም መሐመድ ኩዱስን አለማጣቱ ነው። ምክንያቱም ጋና ለውድድሩ ሳታልፍ ቀርታለች። 12ኛ ወልቨርሃምፕተን ወንደረርስ ነው። ወደ አፍሪካ ዋንጫ የሚሄዱ ተጫዋቾች ብዛት 2 ሲሆኑ ተጫዋቾቹ ታዋንዳ ቼሪዋ ለዚምባብዌ እና ኢማኑኤል አግባድሪው ለአይቮሪ ኮስት ናቸው። ወልቭስ በዚህ የውድድር ዘመን አስቸጋሪ ጊዜ እያሳለፈ ይገኛል። የሚያጣቸው ተጫዋቾችም አዘውትረው በቋሚነት የሚሰለፉ ባለመሆናቸው ጉዳቱ የከፋ አይሆንም። 11ኛ ብራይተን ኤንድ ሆቭ አልቢያን። ወደ አፍሪካ ዋንጫ የሚሄዱ ተጫዋቾች ብዛት 1 ሲሆን ተጫዋቹ ካርሎስ ባሌባ ለካሜሩን ነው። ብራይተን የሚያጣው አንድ ተጫዋች ብቻ ቢሆንም ባሌባ ግን ለአማካይ ክፍላቸው በጣም አስፈላጊ ነው። እሱን ማጣት ብራይተን ጨዋታዎችን ለመቆጣጠር እንዲቸገር ሊያደርገው ይችላል። 10ኛ ብሬንትፎርድ። ወደ አፍሪካ ዋንጫ የሚሄዱ ተጫዋቾች ብዛት 2 ሲሆኑ ተጫዋቾቹ ዳንጎ ኦዋትራ ለቡርኪና ፋሶ እና ፍራንክ አኔካ ለናይጄሪያ ናቸው። እነዚህ 2 ተጫዋቾች ለቡድኑ ፍጥነትና ጥንካሬ የሚሰጡ በመሆናቸው ብሬንትፎርድ በጨዋታዎቹ ላይ ሊቸገር ይችላል። 9ኛ ዌስትሃም ዩናይትድ። ወደ አፍሪካ ዋንጫ የሚሄዱ ተጫዋቾች ብዛት 2 ሲሆኑ ተጫዋቾቹ አሮን ዋን ቢሳካ ለዲሞክራቲክ ኮንጎ እና አልሃጂ ማሊፍ ዲዮፍ ለሴኔጋል ናቸው። ዌስትሃም እነዚህ ሁለቱንም የክንፍ ተጫዋቾቹን ያጣል። ይህም ለቡድኑ ትልቅ ችግር ነው፣ ምክንያቱም በሊጉ ለመቆየት በሚያደርገው ትልቅ ትግል ላይ የተከላካይ ክፍሉን ያዳክመዋል። 8ኛ ኖቲንግሃም ፎረስት። ወደ አፍሪካ ዋንጫ የሚሄዱ ተጫዋቾች ብዛት 2 ሲሆኑ ተጫዋቾቹም ኢብራሂም ሳንጋሬ ለአይቮሪ ኮስት እና ዊሊ ዊሊ ለአይቮሪ ኮስት ናቸው። አንድ ወሳኝ አማካኝና አንድ ዋና ተከላካይ በአንድ ጊዜ ማጣት ፎረስትን ለተጋጣሚ ጥቃት የተጋለጠ ያደርገዋል። 7ኛ ሊቨርፑል። ወደ አፍሪካ ዋንጫ የሚሄዱ ተጫዋቾች ብዛት 1 ሲሆን ተጫዋቹ መሐመድ ሳላህ ለግብፅ ነው። ሊቨርፑል የሚያጣው አንድ ተጫዋች ብቻ ቢሆንም ያ ተጫዋች ግን መሐመድ ሳላህ ነው። ሳላህ የቡድኑ ዋነኛ ግብ አስቆጣሪ እና የማጥቃት ምንጭ በመሆኑ እሱን ማጣት በሊቨርፑል ውጤት ላይ ትልቅ ተጽዕኖ ይኖረዋል። 6ኛ ክሪስታል ፓላስ። ወደ አፍሪካ ዋንጫ የሚሄዱ ተጫዋቾች ብዛት 1 ሲሆን ተጫዋቹ ኢስማኤል ሳር ለሴኔጋል ነው። ፓላስ ሰፊ የተጫዋቾች ስብስብ ስለሌለው ሳርን መተካት ይከብደዋል። ይህም ግብ ለማስቆጠር እና እድሎችን ለመፍጠር እንዳይቸገሩ ያሰጋል። 5ኛ በርንሌ። ወደ አፍሪካ ዋንጫ የሚሄዱ ተጫዋቾች ብዛት 3 ሲሆኑ ተጫዋቾቹ ላይል ፎስተር ለደቡብ አፍሪካ፣
አክሰል ተዋንቤዜ ለዲሞክራቲክ ኮንጎ እና ሃኒባል መጅብሪ ለቱኒዚያ ናቸው። በሊጉ ለመቆየት እየታገለ ላለ ቡድን 3 ወሳኝ ተጫዋቾችን በአንድ ጊዜ ማጣት ትልቅ ኪሳራ ነው። አራተኛ ፉልሃም ወደ አፍሪካ ዋንጫ የሚሄዱ ተጫዋቾች ብዛት 3 ሲሆኑ ተጫዋቾቹ አሌክስ ኢዋቢ፣ ካልቪን ባሴ እና ሳሙኤል ቹኩዌዌ ሁሉም ለናይጄሪያ ብሔራዊ ቡድን ናቸው። ፉልሃም 3 ቁልፍ ተጫዋቾችን ለናይጄሪያ ብሔራዊ ቡድን አሳልፎ ይሰጣል። ይህ ደግሞ ቡድኑን ወደ ወራጅ ቀጠና ሊገፋው ይችላል ተብሎ ይፈራል። ሶስተኛ ኤቨርተን ወደ አፍሪካ ዋንጫ የሚሄዱ ተጫዋቾች ብዛት 2 ሲሆኑ ተጫዋቾቹ ኢሊማን ዲያዮ ለሴኔጋል እና ኢድሪሳ ጉዌ ለሴኔጋል ናቸው። ኤቨርተን በአጥቂና በተከላካይ አማካይ ክፍሉ ላይ ያሉትን 2 ወሳኝ ተጫዋቾች ያጣል። ያለነሱ ጨዋታውን ለመቆጣጠር በእጅጉ ይቸገራል። ሁለተኛ ማንቸስተር ዩናይትድ ወደ አፍሪካ ዋንጫ የሚሄዱ ተጫዋቾች ብዛት 3 ሲሆኑ ተጫዋቾቹ ብሪያን መቤሞ ለካሜሩን፣ አማድ ዲያሎ ለአይቮሪ ኮስት እና ኑሳይር ማዝራዊ ለሞሮኮ ናቸው። ማንቸስተር ዩናይትድ በቀይ መስመር ላይ የሚጫወቱ 3 ተጫዋቾችን ማለትም ተከላካይ፣ ክንፍ ተጫዋች እና አጥቂ በአንድ ጊዜ ያጣል። ይህም የቡድኑን ሚዛንና ታክቲክ በእጅጉ ያበላሸዋል። አንደኛ ሰንደርላንድ ወደ አፍሪካ ዋንጫ የሚሄዱ ተጫዋቾች ብዛት 6 ሲሆኑ ተጫዋቾቹም ቸምስዲን ታልቢ፣ ሬኒልዶ፣ ሀቢብ ዲያሪያ፣ በርትራንድ ትራኦሬ፣ አርተር ማሱአኩ እና ኖህ ሳዱኪ ናቸው። ሰንደርላንድ በከፍተኛ ሁኔታ የሚጎዳ ክለብ ነው። 6 ተጫዋቾችን የሚያጣ ሲሆን አብዛኞቹም ቋሚ ተሰላፊዎች ናቸው። ይህ የቡድኑን ጥንካሬ የሚፈትን ትልቅ ፈተና ይሆናል ተብሎም ይታሰባል። ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ስትከታተሉን ስለቆያችሁ እናመሰግናለን። ድጋሚ ያገናኘን ኖስፌሞስ